ሰላም ጋይሶች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ለፍሬሽማኖች ፓይተን ዳታ ታይፕ እንደ ኮንቨርዥን የሚለውን ቶፒክ እናያለን። ከዚህ በኋላ በሚኖሩን ቆይታ ስትሪንግ፣ ሊስት፣ ተፕልን እና ዲክሽነሪን በተለያዩ ቀለል ባሉ ቪዲዮዎችን እሰራላችኋለሁ። ስለዚህ የመጀመሪያው የሚሆነው ስትሪንግ ነው። ስለዚህ በዛሬ ቪዲዮ ስትሪንግን ብቻ እንይ እና ጥያቄ ካላችሁ ያልገባችሁ ነገር ካለ ኦር አት ዘ ኤንድ ኦፍ ዘ ሌሰን ኮመንት ላይ መጠየቅ ትችላላችሁ እና ኦልሶ ቴሌግራም ቻናላችንን ጆይን ካላደረጋችሁ ጆይን አድርጉና እዛ ላይ የተለያዩ ቲፖችን እና የተለያዩ ቲቶሮችን ታገኙበታላችሁ እና ያው ሰብስክራይብ አድርጉ። ይህ ቻናል የተከፈተው ለእናንተ ነው። እናንተን ለማገዝ እስከሆነ ድረስ እናንተም ደግሞ እኔን አበረታቱኝ ማለት ነው። ስለዚህ በስትሪንግ እንጀምርና string is a sequence of characters enclosed in a quote በኮት የተዘጋ ማንኛውም ዴታ ምን ይባላል? string ይባላል ማለት ነው። ለምሳሌ እዚሁ ጋር መተን ስናይ ቤኪ የምትለዋ string ነች። ለምን? በኮት የተዘጋች ነች ማለት ነው። ስለዚህ ማንኛውም በኮት የተዘጋ ዴታ ካገኛችሁ string ነው ማለት ነው የሚባለው። ማንኛውም ቁጥርም ሊሆን ይችላል፣ ሌላም ነገር ሊሆን ይችላል። አሁን ለምሳሌ x equal to something 5 ብል ለምሳሌ ይሄ 5 ምንድነው? ስትሪንግ ነው። ለምን? በኮት ስለተዘጋ። ማንኛውንም ዳታ ብትጠቀሙ ማንኛውም ጽሁፍም ሆነ ማንኛውም የተለያየ ነገር ብትጠቀሙ ጽሁፍን ብታደርጉ ምንድነው? በኮት እስከተዘጋ ድረስ ምንድነው? ስትሪንግ ነው ማለት ነው። ስለዚህ ይሄን በዚህ እንረዳለን። ስትሪንግ ምን አይነት ዳታ ታይፕ ነው? ሲኩዌንስ ኦፍ ካራክተር የካራክተሮች ስብስብ ካራክተር የሚባሉት እነኚህ አልፋቤት የሆኑ አልፋቤት ቁጥሮች የተለያዩ ብቻ ማንኛውም ነገር ባዶ ስፔስም ሊሆን ይችላል። ብቻ ምን ያለው መሆን አለበት? ኮት ያለው። ይሄ ኮት ያለው ምን ብለን እንጠራዋለን? ስትሪንግ ብለን እንጠራዋለን ማለት ነው። ስትሪንግ ዳታ ታይፕ ነው። ስለዚህ ስትሪንግስ እንደዛ ነው ካልን ከዚህ በኋላ ምንድነው የምናደርገው? የተለያዩ ኦፕሬሽኖችን ስትሪንግ ላይ እናካሂዳለን ማለት ነው። ስለዚህ ስትሪንግ የተለያዩ ጥቅሞች ሲኩዌንስ ኦፍ ካራክተር እስከሆነ ድረስ የተለያዩ ኦፕሬሽኖች ሊካሄዱበት ይችላሉ። አሁን ለምሳሌ ይሄን ልውሰድና ለምሳሌ ዩኒቨርሲቲ የሚለው አለ። ስለዚህ እኛ አሁንም ማድረግ እንችላለን አንዷን ካራክተር ብቻ ከውስጡ አክሰስ ማድረግ እንችላለን። መጀመሪያ ቀላሉ የምንችለው ነገር ምንድነው? ፕሪንት ብለን ይሄን ማውጣት እንችላለን። ይሄንን ፕሪንት ማድረግ እንችላለን። ማድረግ ራሱ ይሄንን የያዘው ዩኒቨርሲቲን ፕሪንት ይሆንልናል ማለት ነው። ይሄ ዩኒቨርሲቲ ፕሪንት ይሆንልናል። ከዚህ በኋላ እኛ ምንድነው የምንፈልገው? አሁን የምትጠየቁት ምንድነው? ፈተና ላይም ከሆነ ምን ላይም ልትጠየቁ የምትችሉት ይቺን ቪ ብቻ መፈለግ ከሆነ አሁን ለምሳሌ ይቺን ቪ ብቻ መፈለግ ከሆነ ከውስጡ ቪን ብቻ ማውጣት የምፈልግ ከሆነ ምንድነው የምጠቀመው? ብራኬት እጠቀማለሁ። ይሄኛውን ብራኬት ተጠቀሙና እዚህ ውስጥ ስፔሲፋይ ታደርጉልኛላችሁ። እንዴት ነው የሚሰራው ማለት ነው? ይሄ ቢ ሁሌ ኢንዴክሱ 0 ነው። ከኢንዴክስ 0 ነው የሚጀምረው። ቢ 0 ነው። ኢ ኢንዴክስ 1 ነው። ኬ ኢንዴክስ 2 ነው። አይ ደግሞ ኢንዴክስ 3 ነው። ስለዚህ ሁሌ ስንጀምር ኢንዴክስ ስንቆጥር ከ0 ነው የምንቆጥረው። 0 1 2 3 ያለን እንቆጥራለን ማለት ነው። ስለዚህ አሁን እዚህ ጋር ብንቆጥር ቪን ብንፈልግ ዩ 0 ነው፣ ኤን 1 ነው፣ አይ 2 ነው፣ ቪ ደግሞ 3 ነው። ስለዚህ ስንት እናደርጋለን? እዚህ ብሬሱ መሃል 3 እናደርጋለን ማለት ነው። ስለዚህ ይሄን 3 ምን እናድርገው? ለምሳሌ ፕሪንት የምናደርገው ከሆነ ስንት ይወጣልናል? ቪ ትወጣልናለች ማለት ነው። ለምን ቪ የምትወጣልን? ቪ ያለችው የት ስለሆነ ኢንዴክስ 3 ላይ ስለሆነ ማለት ነው። 0 1 2 3 ኢንዴክስ 3 ላይ ያለችው ቪ ስለሆነች ቪ እንድትወጣልኝ የምፈልግ ከሆነ በቁጥር ነው አክሰስ ማድረገው። ቁጥር ካላስገባውስ ሙሉ ስትሪንጉ ምን ያደርግልኛል? ፕሪንት ያደርግልኛል ማለት ነው። ስለዚህ ይሄንን በዛ ትይዛላችሁ እና ከዚህም በኋላ እቺን በአካል ቲቶር ላይ ያልነበራችሁ ልጆች ምናልባት እቺ ትጠቅማችኋለች ብዬ አስባለሁ። ለምሳሌ ይሄ እንደዚህ አለ። ይሄ እንደዚህ ካለ ይሄ ምን ማድረግ እንችላለን? ፕሪንት ማድረግ እንችላለን። ይሄንን ለምሳሌ
ኤክስ ላድርገውና ይሄ እንደዚህ እናድርገው፣ ይሄን ደግሞ ፕሪንት እናድርገው። ስለዚህ ምንድነው የሚሆነው? ይሄ ምንድነው? ይሄ ሄዶ ምንድነው ራሱን ይችላል ስትሪንግ ነው። ለምን ነው ስትሪንግ የሆነው? ኮት ውስጥ ስላለ ፕላስ ኔም ማንን ያዘልኝ? በረከት የሚለውን ያዘልኝ። ስለዚህ ሄሎ ብሎ ስፔስ አድርጎ ከዛ በረከት። ይህ ምን ማለት ነው? ፕሪንት አድርገን ሄሎ በረከት ይወጣልኛል። ይሄ ማለት ምን ማለት ነው? ምን እያለን ነው? ስትሪንጎችን መደመር ይቻላል። ክላስ ብዬ ስትሪንጎችን መደመር እንችላለን። ይሄ ስትሪንግ አለ፣ ይሄ ደግሞ በረከት የሚለውን ስትሪንግ የያዘ ነው። ሶስቱን ስትሪንጎች አንድ ላይ ደምረን ማውጣት ይቻላል ማለት ነው። ስትሪንግን ደምራችሁ ጽሁፎችን ደምራችሁ ማውጣት ትችላላችሁ ማለት ነው። ይሄ ትንሽ ለየት የሚያደርገው ነገር ነው። እሺ እንቀጥል። ስለዚህ አክሰሲንግ ካራክተር ቅድም አሁን የነገርኳችሁን አክሰሲንግ ካራክተር አሁን ይሄ ፓይተን ከሚለው ወርድ ውስጥ ኤችን የምፈልግ ከሆነ ምንድን ነው የምናደርገው? በቁጥር ነው የምንሄደው። ፒ ስንት ነው? 0 ነው። ዋይ 1 ነው። ቲ 2 ነው። ኤች ደግሞ 3 ነው። ስለዚህ ኤችን ከፈለጋችሁ ወርድ ብላችሁ 3ን ትጠራላችሁ ማለት ነው። ለምሳሌ ወርድ ብላችሁ ስንት የምትፈልጉ ከሆነ 3 የምትጠሩ ከሆነ እንደዚህ ይወጣላችኋል ማለት ነው። 3 የምትሉ ከሆነ ስንት 0 1 2 3 ኤች ትወጣለች ማለት ነው። ሴቭ እናድርግና ስራን እናድርገው። ኤች ትወጣለች ማለት ነው። ስለዚህ በቁጥር እያንዳንዱን ካራክተር አክሰስ የምታደርጉት በቁጥር ተጠቅማችሁ ነው ማለት ነው። እዚህ ጋር ኢንዴክሱን ተጠቅማችሁ ነው አክሰስ የምታደርጉት። እሺ ስለዚህ ወደ ወሳኛው ፖይንት ነው። በጣም አስፈላጊው ፖይንት ነው። ፖይንቷ ምንድነች? ስላይሲንግ ስትሪንግ እንዴት ነው ስላይስ የምናደርገው? ስላይሲንግ ማለት ነው። እኔ አሁን ምንድነው የምፈልገው እዚህ ጋር ላስረዝመው እና ይሄንን ዩኒቨርሲቲ የሚለው አለ። ከዛ እኔ አሁን ምንድነው የምፈልገው? ቅድም ምን ማድረግ እችላለሁ? ቪን ለብቻ አክሰስ ማድረግ ችያለሁ። ሌሎች ካራክተሮችን ለብቻ አክሰስ ማድረግ እንችላለን። ግን አሁን ደግሞ ምን የፈለኩት እኔ ይሄን ከዚህ ጀምሮ እስከዚህ ድረስ ኤአርኤስአይን ፈለኩኝ ወይ ዩኒቨርሲቲን ዩኤንአይቪ እቺ አራቷን ብቻ ፕሪንት ማድረግ ፈለኩኝ። የዚህ ጊዜ ስፈልግ ምንድነው መጠቀም ያለብኝ? ስትሪንግ ስላይሲንግ አለ። ስላይሲንግ ቆርጠን ማውጣት ማለት ነው። ቆርጠን ማውጣት። ስለዚህ ይሄ እንዴት ነው የሚሰራው? እሱ ላሳያችሁና ብሬሱ አለ ስታርት ተርሚኔት ይሄ እንደዚህ ነው ማለት ነው። ስታርት ይሄ ተርሚኔት ኢንክሪመንት በኮለን ኮለን ለይተን እናስቀምጠዋለን ማለት ነው። ስለዚህ ስታርት ተርሚኔት ኮሎን ኢንክሪመንት በኮሎን ኮሎን እየለየን አሁን ለምሳሌ ምንድነው የፈለግነው እኛ ዩኒቨርሲቲ የምትለዋን የፈለግነው ዩኤንአይቪ አራቷን ዩ ከስንት ነው የሚነሳው? ስታርቱን ኢንዴክስ እንሰጠዋለን። ዩ ከስንት ነው የሚነሳው? ከዜሮ ነው። ስለዚህ ዜሮ ተርሚኔት የሚጨርሰው እስከ የት ነው? ዩኤንአይቪ ቪ ኢንዴክስ ስንት ላይ ነው? 0 1 2 3 ነው። ኢንዴክስ ላይ ነው። ግን ቪን አያጠቃልልኝም እንደ ፎር ሉፕ ነው። ስለዚህ ምን የምናደርገው? እንጨምርበታለን 0 1 2 3 4 እናደርገዋለን ማለት ነው። ስለዚህ ይሄንን ስንጠቀም ምን ይወጣልናል? ለምሳሌ ባደርገው ምን ይወጣልኛል? ዩኤንአይቪ ይወጣልኛል። ለምን? ቆርጬ አውጥቼዋለሁ ማለት ነው። ዩኤንአይቪ አደረግን ለምሳሌ ሲቲ ከፈለኩስ ኦር ኢአርኤስአይ የምፈልግ ከሆነ ምንድነው የማደርገው? ኢንዴክሱን ቆጥራለሁ 0 1 2 3 ኢ ስንት ነው? ኢንዴክስ 4 ላይ ነው ያለችው። ስለዚህ ኢንዴክስ 4 ኢአርኤስአይ ማለት 4 አር ስንት ነው? 5 ኤስ 6 አይ 7 እዚህ ጋር አይን 7 አደርጋለሁ። ግን 7 እንዲጨምርልኝ የምፈልግ ከሆነ ሁሌ የመጨረሻው ኢንዴክስ ስለማያካትት አንድ ጨምርበታለሁ ማለት ነው። ኢአርኤስአይን አሁን ኢአርኤስአይን ፕሪንት ያደርግልኛል ማለት ነው። ለምን? የኢንዴክስ 4 5 6 7 ይሄንን ፕሪንት ያደርጋል። የተርሚኔትን ይሄን አያጠቃልልም። ይሄን ተርሚኔት የምትሏትን ይሄን አያጠቃልልም። ይሄን ሳይጨምር ነው ማለት ነው ፕሪንት የምናደርገው። ስለዚህ ራን ስናደርገው ይመጣልና ኢአርኤስአይ ፕሪንት ይሆንልናል ማለት ነው። እንቀጥል እስቲ ከዚህ በኋላ እስከ መጨረሻው ፕሪንት ለማድረግ የምንፈልግ ከሆነ ምንድን ነው የምናደርገው? ይሄን ማጥፋት። የምታጠፉ ከሆነ ምን እያደረጋችሁ ነው? ከመጀመሪያው እስከ መጨረሻው ፕሪንት አድርግልኝ እያላችሁት ነው ማለት ነው። ስለዚህ
ይሄን በስታት ይይዛላችሁ። ተጨማሪው ነገር ደግሞ ምንድነው? ይሄንን ለመገልበጥ የምንፈልግ ከሆነ ኦር ወደ ኋላ መጻፍ የምንፈልግ ከሆነ ምንድነው የምንሰጠው? ለምሳሌ UNIV ኦር ይሄን ሙሉን መገልበጥ የምንፈልግ ከሆነ ምንድነው የማደርገው? ከመጀመሪያው እስከ መጨረሻው ምንድነው የምናደርገው? ወደ ኋላ እንዲሄድልን ማድረግ። መነሻውን መድረሻውን ምንድነው የምናደርገው? ይሄ ባዶ የምትሰጡት ከሆነ እስከ መጨረሻው ማለት ነው። ይሄ መጀመሪያ የምትሰጡት ከሆነ እስከ መጀመሪያው እንደማለት ነው። ስለዚህ ከመጨረሻ እስከ መጀመሪያ የሚያደርገው ወደ ኋላ ይሄድልናል። ማለት ስታደርጉ ወደ ኋላ ይቆጥርልናል ማለት ነው። ፕሪንት እናድርግ። ያው ዩኒቨርሲቲ አሁን ወደዚህ ተገልብጦ ፕሪንት ሆነ ማለት ነው። ስለዚህ በኔጌቲቭ ኢንዴክስም አክሰስ ማድረግ ትችላላችሁ ማለት ነው። ይህ ማለት ምን ማለት ነው? ይሄ ቅድም ኢንዴክስ ስናወራ P0 1 2 3 4 5 ብለናል። ወደ ኋላ ደግሞ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 ኔጌቲቭ 5 ኔጌቲቭ 6 ይችላል ማለት ነው። አሁን ዋይ ኔጌቲቭ 1 መሆን ትችላለች በቁጥር ማለት ፈጠሯት። ስለዚህ ስላይሲንግ ስናደርግ ባጭሩ እንደዚህ አይነት ቴክኒኮችን ተጠቅመን ነው ስላይስ የምናደርገው ማለት ነው። እሺ እና እዚች ጋር ቢልት የሆኑ ፈንክሽኖች አሉ። ካፒታላይዝ ነው የሚሰራው። ይህን ሄሎን ዶት ካፒታላይዝ ብላችሁ ፕሪንት ስታደርጉ ይመጣልና ፈርስት ሌተርን ብቻ ያደርጋል፣ ካፒታል ያደርጋታል። አፐርስ ሄሎ ዶት አፐር ስትሉ ምን ያደርገው? ሁሉንም ካራክተር ምን ያደርጋቸዋል? ወደ አፐር ይቀይራቸዋል። ሎወርስ ሎወር ኮንቨርት ስትሪንግ ቱ ሎወር ኬስ ሁሉንም ይሄን የሰጣችሁትን ዶት ሎወር ስታደርጉት ሁሉንም ወደ ስሞል ሌተር ይቀይረናል ማለት ነው። ካውንት ነው የሚያደርገው የሆነች ስትሪንግ ትሰጡታላችሁ፣ የሆነች ካራክተር ማለት ነው። ካራክተር ትሰጡትና እቺን ኤል ለምሳሌ ኤል ነች። ኤል እዚህ ውስጥ ስንቴ እንደተደጋገመች ያወጣልናል። ስንቴ እንደተደጋገመች ሁለቴ፣ ስለዚህ ሁለት ወጣልን ማለት ነው። ዶት ስፕሊት ይሄ ስፕሊት ያልነውን በኋላ ሊስት ላይ በሰፊው እናየዋለን። ስፕሊት የሚባለው ምንድነው የሚሰራው? ለብቻ እነኚህን ካራክተሮች ለብቻ እየከፋፈለ ሊስት ውስጥ ይከትልኛል ማለት ነው። ይሄንን ሊስት ውስጥ ይከታቸዋል። ይሄን ስለ ሊስት በደንብ ስናይ በዛው እናየዋለን። ሪፕሌስ ምንድነው የሚሰራው? ኤልን በምን ይቀይረዋል? በዚህ ይሄ ፎርመር ነው፣ ይሄ ደግሞ አዲሱ ነው። ስለዚህ ኤልን በኤክስ ኤክስቼንጅ አድርጎ ያስቀምጥልናል ማለት ነው። እሺ ፋይንድ ብለን ምን እንሰጠዋለን? ካራክተር እንሰጠዋለን። ካራክተር ስንሰጠው ኢንዴክሱን ይመልስልናል። ኦር ኢንዴክስ ኦፍ ሁለቱ ስራቸው ተመሳሳይ ነች። ስራቸው ተመሳሳይ ነው። ሄሎ እና ፋይንድ ስራቸው ተመሳሳይ ነው። ለምሳሌ ለዚህ እናድርግና ዶት ፋይንድ ብለን ፕሪንት እናድርገው። ፕሪንት ስንለው ሁለት ይወጣልናል ማለት ነው። እንዴት ነው የወጣው? ኢንዴክሱን ይሰጠናል። ኢንዴክስ 0 ኢንዴክስ 1 ኢንዴክስ 2 ኤልን ፈልጎ ሲያገኝ ኢንዴክስ 2 ይሰጠናል። ኢንዴክስ 2 ይሰጠናል። ስለዚህ ኢንዴክስም ተመሳሳይ ነው። የዚህን የኤልን ኢንዴክስ ይሰጠናል። ሁለቱ ልዩነታቸው ምንድነው? ፋይንድ ኢንዴክስ ካላገኘ 0 ነው የሚመልስልን። ኢንዴክስ ግን ኢንዴክስ ካላገኘ ኤረር ነው የሚሰጠን። ይሄኛው ኤረር ነው የሚወጣብን ማለት ነው። እሺ ስታርትስ ዊዝ የምትለዋ ፋንክሽን ምንድነው? ይሄ ስትሪንግ በምን ነው የጀመረው? በኤች ነው የጀመረው። በኤች ከጀመረ ትሩ፣ በኤች ነው የጀመረው ብላችሁ ስትሉ ትሩ ኦር ፎልስ ይወጣላችኋል። በኤች ካልጀመረ ደግሞ ፎልስ ይወጣላችኋል ማለት ነው። እና ተጨማሪ ፋንክሽኖችንም በዛው ጨምራችሁ ማየት ትችላላችሁ። እያንዳንዱን ካራክተር ሉፕ ማድረግ ይቻላል። ተጨማሪው ነገር እያንዳንዱን ካራክተር ሉፕ ማድረግ ይቻላል ማለት አንድ በአንድ ሁሉንም ፕሪንት ማድረግ ትችላላችሁ። ይሄ ምን ማለት ነው? ፎር ካር ኢንወርድ ኦር በሌላ አገላለጽ ኦር አይ ኢን ሬንጅ ኦፍ ይሄ ሌንግዙ 1 2 3 4 5 6 ከዛ 6 እንላለን። እዚህ ጋር ግር እንዳይላችሁ አይ ላድርግ። አይ ሁለቱም መንገድ አክሰስ ማድረግ ትችላላችሁ። እዚህ ብቻ አይደለም ሊስት ላይም ከሆነ ማለት ነው። ፎር አይ ሬንጅ ኦፍ 6 ፕሪንት ምን እንላለን?
ወርድ ኦፍ አይ ከኔ በሁለቱ መንገድ በአንዱ ተጠቅማችሁ ማድረግ ትችላላችሁ፣ ፕሪንት ማድረግ ትችላላችሁ ማለት ነው። ስለዚህ ወርድ ኦፍ አይ ፎር አይ ሬንጅ ኦፍ 6 ወርድ አይ መጀመሪያ ስንት ነው? ኢንዴክስ 0 ነው። አይ መጀመሪያ ፎር አይ ሬንጅ 0 ሲሆን ወርድ አት ኢንዴክስ 0 ይወጣልኛል። ወርድ አት ኢንዴክስ 0 ፒ ነው። ፒ እየወጣ ዋይ እየወጣ ለብቻ ወደ ታች እየወጡ ይሄዳሉ ማለት ነው። ይሄ ፎር አይ ኢን ወርድ ሲባል አይ ራሱን ፒን ነው። እዚህ ጋር ራሱ እያንዳንዱ ካራክተር ነው የምትይዘው። አይ ግን እዚህ ጋር ግን ኢንዴክሱን ነው የምትይዘው ሁለቱ ላይ ማለት ነው። ስለዚህ ሁለቱም ተመሳሳይ አውትፑት ነው የሚያወጡት። ያው ይሄም ፓይተን ነው ያወጣው፣ ቀጥሎ ያለው ምንድን ነው ያወጣው? ፓይተን ነው ያወጣልኝ ማለት ነው። ስለዚህ ሁለቱም ተመሳሳይ ስራ ነው የሚሰሩት እና ሊስት ላይ ሲታይ በደንብ በሰፊው እናያቸዋለን። እሺ አሁን እዚህ ጋር ሁለት ኤክሰርሳይዝ አንድ ኤክሰርሳይዝ እንስራና እንጨርስ። ካውንት ሃው መኒ ታይምስ ኤ አፒርስ ኢን ባናና። አሁን ምንድነው እቺ ባናና የሚለው ስትሪንግ ውስጥ ኤ ምን ያክል ጊዜ እንደተደጋገመ ስሩ ይላል። ስለዚህ የት ነው የምንሄደው? እቺ ካውንት የምትለዋ ፋንክሽን ቢልቲን ፋንክሽን እቺን ፋንክሽን ተጠቅመን ምን እናደርጋለን? ምን ያክል ጊዜ እንደተደጋገመ እንሰራለን ባናና የሚለውን ማለት ነው። ስለዚህ የሆነ ካራክተር ላይ ኤክስ የሚለው ላይ ምን ላስቀምጥ? ባናና ታስቀምጣላችሁ። ከዛ ምን እናደርጋለን? ፕሪንት ምን ኤክስ ዶት ካውንት ማን የተደጋገመ ኤ ምን ያክል ጊዜ እንደተደጋገመ ፕሪንት ታደርጋላችሁ። ቀላል። ከዛ ስናየው ምን ያክል ጊዜ እንደተደጋገመው 3 ጊዜ እንደተደጋገመው ማለት ነው። ኤ 3 ጊዜ አለ። ስለዚህ ይሄን እንዲህ አድርጋችሁ መሞከር ትችላላችሁ ማለት ነው። ማንኛውም ጥያቄ አስተያየት ትንሽ እንደፈጠንኩ ይገባኛል፣ ግን ያው ብዙ ከቨር የሚያደርግ ያለባችሁ ቶፒኮች ስላሉ ነው። እና ያልገባችሁ ጥያቄ ካለ ስትሪንግ ላይ ኦር እንዲደገምላችሁ ኦር ተሻሽሎ እንዲሰራላችሁ የምትፈልጉት ስትሪንግ ላይ ስፔሻሊ ስትሪንግ ላይ የምትፈልጉት ካለ እሰራላችኋለሁ ማለት ነው። ከዚህ በኋላ በቀጣዮቹ ቪዲዮዎች ሊስት፣ ተፕል እና ዲክሽነሪ እና የመሳሰሉትን ፋይል ራይቲንግ፣ ፋይል ሪዲንግ እነኚህ ነገሮች እሰራላችኋለሁ ማለት ነው። እስከዛው መልካም ቆዩ።